ሰላም እንዴት አላችሁ? ቦንሳትስፋይድ አቢ ይባላለሁ። እንግዲህ በመጀመሪያ ደረጃ በእውነት ይህን እድል ላዘጋጁልን ለቡና ስኮላርሺፖች እንግዲህ ላቅ ያለ ምስጋናን ማቅረብ እፈልጋለሁ። ትልቅ ነገር ነው እና የትምህርት ዝግጅቴን በተመለከተ ዙዋይ በምትባል ከተማ ከዛ ነው ጨርሼ የወጣሁት። ወደ ዩኒቨርሲቲ ጆይን ያደረኩት ዩኒቨርሲቲ የገባሁት በአዲስ ዩኒቨርሲቲ ነበረ። አዲስ ዩኒቨርሲቲ 3 ዓመት የጊዜ ቆይታ ነበረኝ። እዛ ጥሩ ጊዜ ነበረኝ። እጅግ ከፍተኛ ማዕረግ ነበር የተመረኩት። ከዛ ውጪ ደግሞ ፋይናንስ ሴክተሩን ጆይን አድርጌ እንግዲህ አሁንም እየሰራሁ የምገኘው አሁን ሁለተኛ ዲግሪ እድል አግኝቼ ነበር በፋይናንስ ከስዊድን በሚገኝ ዩኒቨርሲቲ ማለት ነው። እንግዲህ ፕራክቲካሊ በምሰራበት በዚህ ፋይናንስ ሴክተር ላይ እንግዲህ የኢትዮጵያ የፋይናንስ ችግሮች ምንድነው የሚለውን ነገር በደንብ ለማየት ወይ ደግሞ ለመረዳት ችያለሁ ነው። እዛ በማገኘው እውቀት ሀገሬ ላይ መጥቼ ትልቅ ነገር ለውጥ ለማምጣት እሰራለሁ። ምናልባት ከነዛ ነጥቦች መካከል እጅግ ላቅ ያለ የብድር ስጋት አያያዝ ትምህርት አለና እሱን ኢትዮጵያ ውስጥ ለሚገኙ አነስተኛ ነጋዴዎች፣ ወጣት ስራ ፈጣሪዎች ለእነሱም አፕላይ ለማድረግ ሞክራለሁ። በምን መልኩ ይሄ ቀለል ባለመልኩ ብድር እንዲያገኙ በማመቻቸት ወር ደግሞ የፋይናንስ ስርዓትን በመዘርጋት ማለት ነው። ሌላው እንዴት ነው ኃላፊነት የተሞላበት ወይ ደግሞ ማህበረሰቡን ያገናዘበ ማህበረሰባዊ ኃላፊነት የሚወጣ የፋይናንስ ስርዓት ለመዘርጋት በየትኛውም የፋይናንስ ተቋም ላይ እንደዛ ለመስራት አስቤያለሁ። እንግዲህ እዛ በማገኛቸውም የፋይናንስ ነክ በሆኑ ቴክኖሎጂ እውቀቶች ላይ እንግዲህ ተደራሽ ባልሆነባቸው የፋይናንስ ሴክተር ወይ ደግሞ የፋይናንስ ሰርቪስ ላይ በገጠሩ አካባቢ ለማህበረሰቡ እንግዲህ አስተማርን ለእነሱ ለመድረስ እሰራለሁ። ትልቁ ሀሳቤ እሱ ነው። እንግዲህ ይሄ ስኮላርሺፕ ፕሮግራም ለእኔም ብቻም ሳይሆን ለማገለገለው ማህበረሰብ የማገኝበትን እውቀት ትልቅ ድልድይ የሚሆነኝ ነው እና እንግዲህ ይህን ራዕይን እንዳሳካ ከግብም እንዳደርስ ከጎኔም እንድትቆሙ ድምፅም እንድትሆኑኝ እንድትመርጡኝ ለማሳሰብ ወይ ደግሞ እጠይቃችኋለሁ በትህትና። እንግዲህ አመሰግናለሁ።